ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱ መደመጥ ያለባቸውን መረጃዎች ይዘን ቀርበናል። በቅድሚያም ርዕሰ ጉዳዮቹን ላስቀድም። በበስንቱ ድራማና በሌሎች ሀገራችን ተወዳጅ ፊልሞች ላይ ታዋቂነትን ያተረፈችው በህዝብ ዘንድ ተቀባይነትን ያገኘችው ታዋቂዋ አርቲስት ልትሞሸር እንደሆነ ተሰምቷል። በተያያዘ ዜና የታዋቂዋ አርቲስት መሞሸር ሲሰማ በስንቱስ የሚሉ አንዳንድ ሰዎች መብዛታቸው ተገልጿል። ክቡራን አድማጮች አንዳንድ ሰዎች ድራማና ህይወት ተምታቶባቸዋል መሰል ዝርዝሩን በመረጃችን ይዘነዋል። በሌላ ዜና ከኢፌዴሪ የመንግስት ኮሚኒኬሽን አገልግሎት የተሰጠ መግለጫን በዜና ዘገባችን ይዘናል፣ ታደምጣላችሁ። ከውጪ በእስራኤል የተከሰተው ሰደድ እሳት በቁጥጥር ስር እንደዋለ ተገልጿል። በዝርዝር መረጃው እንመለከተዋለን። እነዚህንና ሌሎች ከሀገር ውስጥ ከውጪ የተሰሙ አጫጭር ዝርዝር ዘገባዎች በዚህ መረጃ ሰዓት አካተናል። ለቻናሉ አዲስ የሆናችሁ ሰብስክራይብ በማስከተል የደውል ምልክቷን በመጫን ቪዲዮን ላይክ በማድረግ በቆይታችን እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆይ በመጋበዝ ወደ ሰዓቱ ወዲያስኩላችሁ ዝርዝር ዘገባዎች አልፋለሁ። አብረን እንከታተለው። ክቡራን አድማጮች በቅድሚያም በርዕሰ ጉዳዮቹ ቅድሚያ ያስደመጥኳችሁ መረጃዎች ወደ እናንተ ላድርስ። በበስንቱ ድራማና በሌሎች የሀገራችን ተወዳጅ ፊልሞች ላይ ታዋቂነትን ያተረፈችው በህዝብ ዘንድ ተወዳጅነትን ያገኘችው ታዋቂዋ አርቲስት መስከረም አበራ ልትሞሸር እንደሆነ ተሰምቷል። አርቲስት መስከረም አበራ በቅርቡ 20 የሚጠጉ ጓዶች በተገኙበት ፍቅረኛው ተንበርክኮ የታገቢኛለሽ ጥያቄ የጠየቃት ሲሆን እሷም እሺ እንዳለችው ተገልጿል። ይሁንና ጥንዶቹ በድብቅና ቫይራል ሆኖ መነጋገሪያ እንዳይሆን እንደፈለጉ አንጋፋው የሬዲዮ ጣቢያው ኢትዮፒካ ሊንክ የዘገበው ሲሆን ለምን ህዝቡና አድናቂዎቹ የእሷን ቀለበት ማሰር እንዳያውቁ እንደተፈለገ ግን ምንም ግልጽ የሆነ ነገር የለም። ይሁን እንጂ ከጊዜ ወደ ጊዜ አርቲስቶች የሚያገቡት ባል ወይንም ሚስት ከህዝብና ከአድናቂዎቻቸው አይን እየደበቁም የሚገኝ ሲሆን ምክንያቱ ምን እንደሆነ ግን በግልጽ አልተነገረም። ከዜና ክፍል ዝግጅታችን ለአርቲስቷ መስከረም አበራ እንኳን ደስ ያለሽ፣ መልካም የፍቅር ዘመን ማለትን እንወዳለን። ክቡራን አድማጮች በተያዘ ሰው እኮ ድራማና ህይወት ተምታቶበታል። ተዋናይት መስከረም አበራ ልታገባ ነው ሲባል በስንቱስ የሚል በስቷል። በስንቱ ግሩም ህይወት ያለው ግሩም ተዋናያን መልከ ብዙ አርቲስት ነው። ሐረርጌ ተወልዶ ያደገው አለማየሁ ታደሰ አዲስ አበባ ዩኒቨርሲቲ የቲያትር ክበብ ውስጥ ትምህርቱን ተከታትሏል። በተለያዩ ሀገራትም አጫጭር ኮርሶችን እንደወሰደም ይነገራል። በአዲስ አበባ ማዘጋጃ ቤት፣ በሜጋ ኪነ ጥበብ ማዕከልና በኢትዮጵያ ብሔራዊ ቲያትር ቤቶችም ተቀጥሮ ሰርቷል። አለማየሁ ከህፃናት ቲያትር በቀር በሁሉም መድረክ ላይ ተውኗል። በራስ ቲያትር በተደጋጋሚ ይታይ በነበረው ትንታግ የተባለ አስገራሚ ቲያትር ላይ ታጋይ ሆኖ በመተወን አድናቆት አግኝቷል። በብሔራዊ ቲያትር ውስጥ ክሊዮፓትራ ባሉ ተውኔቶች ላይ ጉልህ ተሳትፎን አድርጓል። በአዲስ አበባ ማዘጋጃ ቤት በእስረኛው ንጉሥ አሽከር፣ በሚተኑ አበቦች፣ በክፉ ቀን ደራሽ እንዲሁም ሀገር አቀፍ የወርቅ ሽልማቶች ያገኘበትን የቼዝ ዓለም ቲያትርም ተውኗል። በሜጋ አምፊ ቲያትር ከተጫወታቸው የቲቪ ድራማዎች በተጨማሪ ጓደኛሞቹ አንቲገንና ይግባኝ በአስገራሚ ብቃት የተጫወታቸው ስራዎች ናቸው። አብሮ አደግ ያሉ ቲያትሮች ላይም ታይቷል። ስለ ፍቅርና መዘዝ የመሳሰሉ አስደንጋጭና አሳዛኝ ስራዎችም ላይ ተካፍሎ ተመልካቹን አሳዝኗል። በውድነ ክፍሌ የተደረሰው ባቢሎን በሳሎን ላይ በሚገርም ብቃት ተጫውቷል። በመሆኑም አለማየሁ ሲተውን ያስደምመናል፣ ልባችንን ይዞት ይጠፋል። አተዋወኑ ጥልቅ ስሜትን የሚገዛም ነው። አለማየሁ መልከ ብዙ ሁለገብ አርቲስት ነው። በደራሲነት፣ በአዘጋጅነት፣ በተርጓሚነት፣ በተዋናይነትም ይታወቃል። ሚስጥረኞቹ፣ ደመ ነፍስና ትዳር ሲታጠን ቲያትሮች አምጦ የወለዳቸው ድርሰቶች ናቸው። በአለማየሁ ድርሰት ያሉ ገጸ ባህሪያት የራሳቸው ኑሮ የሚኖሩ በራሳቸው ሚስጥርና ቤተሰብ የተተበተቡ ናቸው። አንዳቸውም እንኳን ተውኔቶች በተንኮል የተወጠሩና ሰዎችን ሆን ብለው ለማጣላት የተሳሉ አይደሉም። በራሳቸው ዛቢያ የሚሽከረከሩት ገጸ ባህሪያት በራሳቸው ስብዕና አንደበት ሲናገሩ ማየት እጅግ አስደሳች ነው። የሶስቱም ተውኔቶች መልእክት ማህበራዊ ህይወት በተለይም ትዳር ላይ ያጠነጠኑም ናቸው። ይሁንና በርካታ የሬዲዮ ድራማዎች፣ ዶክመንተሪ ፊልሞችን በመተረክና በኢትዮጵያ ሬዲዮ በሚተላለፈው ከመጽሐፍት ዓለም ፕሮግራም ላይም በሌሎች ፕሮግራም ድርሰቶችን በመተረክ በኩል የተዋጣለት ባለሙያ ነው። አለማየሁ እጅግ የተዋጣ ዝግጅቱና በአስገራሚ አጨዋወቱ ዝንታለም በልብ ውስጥ ታትሞ ይኖራል። በአሁኑ ወቅትም የሶስት ልጆች አባት የሆነው አለማየሁ ሚስቴን ዳርኳትና ሌሎች ፊልሞች ላይ የትወና ብቃቱንም አሳይቷል። አለማየሁ በአሁኑ ወቅት በስንቱ የቴሌቪዥን ድራማ ላይ
በመተንወል ላይ ይገኛል። የተጻፈው በፍሬው ሞርጋን ነው። በማስከተል ከኢፌዴሪ የመንግስት ኮሚኒኬሽን አገልግሎት የተሰጠ መግለጫ መንግስት ሀገራዊ ተቋማትን ለማጠናከር ያለውን ቁርጠኝነት የጸና ነው። ከዚህ በፊት አንዳንድ ወገኖች በፈጠሩ ችግር የተነሳ በኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ ጉባኤ ለመሳተፍ ያልቻሉ 3 አባቶች ሁኔታዎች መመቻቸታቸውን መንግስት አስታውቋል። ሀገራት ተቋማት ለሀገር መንግስት ግንባታ ያላቸውን የላቀ ሚና መንግስት ስለሚረዳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች መካከል የተፈጠረው መለያየት እንዲፈታ መንግስት የመሪነቱን ሚና መጫወቱም ይታወሳል። ይሁንና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገር ግንባታ የነበራትን የሚኖራትን ሚና በመገንዘብ መንግስት አስፈላጊውን ድጋፍ ሲሰጥ ቆይቷል። በዚህም አቋሙም ይቀጥላልም ብሏል። ይሁንና ይህንን ያልተረዱ አንዳንድ አካላት ችግሮችን ፈጥረው የነበረ ቢሆን እንኳን መንግስት ለቤተ ክርስቲያኗና ለምዕመኗ ሲል በሆደ ሰፊነት ለማለፍም ወስኗል። ይህም ከግለሰቦቹ ችግር ይልቅ የቤተ ክርስቲያኗ አስተዋጽኦ ስለሚመለከትም ነው። መንግስት ችግር እንዲፈታ ሲኖዶስ ያቀረበው ጥያቄንም ተቀብሏል። በሂደቱም ተቀራርቦ መነጋገር ከሁሉም የተሻለ መፍትሄ መንገድ መሆኑም ታይቷል። ስለዚህ ሲኖዶስ መንግስት ነገሩን በሆደ ሰፊነት እንዲመለከተው በጠየቀው መሰረት ዶክተር ብፁዕ አቡነ ጴጥሮስ፣ ዶክተር ብፁዕ አቡነ ቴዎፍሎስ እና ብፁዕ አቡነ ያዕቆብ በሲኖዶስ ስብሰባ ለመገኘት እንዲችሉ ከመንግስት የሚጠበቀውን ሁሉ እንደሚያደርግም ይገልጣል። ከኢፌዴሪ የመንግስት ኮሚኒኬሽን አገልግሎት የተሰጠ መግለጫ። ከውጪ በእስራኤል የተከሰተው ሰደድ እሳት በቁጥጥር ስር ዋለ። በእስራኤል የተከሰተው ሰደድ እሳት ከ30 ሰዓታት በኋላ የእሳት አደጋ ሰራተኞች ብርቱ ትግል በኋላ ሙሉ በሙሉ በቁጥጥር ስር መዋሉ ተገልጿል። ይሁንና በአደጋው በርካታ የኢየሩሳሌም ከተማ አቅራቢያ ነዋሪዎች የተፈናቀሉ ሲሆን 12 ሰዎች ደግሞ ከሰደድ እሳቱ በሚወጣው ጭስ ሳቢያ የመተንፈስ ችግር አጋጥሟቸው ሆስፒታል መግባታቸውም ተመላክቷል። የእስራኤል እሳት አደጋ ባለስልጣን እንዳስታወቀው ከ20 ኪሎ ሜትር በላይ ያካለለው ሰደድ እሳት ወደ እስራኤል መዲና ተስፋፍቶ ተጨማሪ ጉዳት ሳያስከትል በቁጥጥር ስር ውሏልም ብሏል። በእሳት ማጥፋት ዘመቻው የጣሊያን፣ ክሮሺያ፣ ስፔን፣ ፈረንሳይ፣ ዩክሬን፣ ሮማኒያ የእሳት አደጋ ሰራተኞቻቸው መሳተፋቸውም ጠቁሟል። ይሁንና ሰደድ እሳቱ በቁጥጥር ስር መዋሉን ተከትሎ ከቴል አቪቭ ወደ ኢየሩሳሌም የሚወስደው ዋና መንገድ ለአገልግሎት ክፍት መደረጉም ተጠቅሷል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀደም ሲል በሰጡት መግለጫ የሰደድ እሳቱ መነሻ ምክንያት ለማወቅ ምርመራ እንዲደረግ ትዕዛዝ መስጠታቸውም ይታወሳል። ትዕዛዙን ተከትሎ በተደረገ ምርመራ የሀገሪቱ ፖሊስ በሰደድ እሳቱ መከሰት የተጠረጠሩ 18 ሰዎች በቁጥጥር ስር መዋላቸውንም አስታውቋል። እስራኤል በታሪኳ ከፍተኛ የሰደድ እሳት አጋጥሟት የነበረው በፈረንጆቹ 2010 ሲሆን በወቅቱ 12000 ሄክታር ያቃጠለው ሰደድ እሳት 44 ሰዎችን ደግሞ ለህልፈት መዳረጉን አሶሺየትድ ፕሬስ በዘገባው አስታውሷል። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።